ኢቱ ከንሼ ደንፉ ከነማ ሞቅጢ ሁለት ሴቶች አጥሚት ወይም ወጥ ይሰራሉ የሷ እዚህ እየፈላ ነው የሷ እየፈላ የሰው ታማስላለች ማለት ነው የሷ እየፈላ የሰው ታማስላለች ሶ ፎከስ የራስ ስራ ላይ ፎከስ አድርግ ኢግኖር ይሰበርበት ይቀቀልበት ይብሰልበት ይቃጠልበት የራሱ ነው focus on your own especially የራስህ እየፈላ የሰውን አታማስል ነው ይሄ is the power of focus ሌላኛው principle ነው principled life መኖር ሌን ውስጥ እንደ መንዳት ነው ይሄ ሌን ውስጥ ተጠብቆ መንዳት ነው what happens if you don't drive within the lane ሌን ውስጥ የማትነዳ ከሆነ zig zag የሚያደርግ ሰው ምንድነው ለራሱም አደጋ ለሰውም አደጋ ሀገራችን ውስጥ አደጋ ይበዛው ለዚህ ነው ዚግዛጎች ስለበዙ ነው ወደዚህ zig የሚያደርግ ነው drive within your principle የራሱን ስራ ጠዋት ተነስቶ የሚሮጥ የራሱን ጠዋት one of the busiest cities in the world is New York City ልጆች ሳንወልድ አንድ ጊዜ በመኪና across America ነዳን እኔና ሚስቴ እየነዳን ሳናውቅ ኒውዮርክ ገባን ኒውዮርክ ለመንዳት አይመችም ነጂዎቹ አግሬሲቭ ናቸው ታይማቸው ወርቅ ነው የሚደናበር ሾፌር ምህረት የላቸውም ጣታቸውን በሙሉ ለስድብ ይጠቀማሉ አፋቸውን በሙሉ ለስድብ ይጠቀማሉ ጠገብን ስድብ ጥሩ ሹፌር እሷ ነች መኪና መንዳት ያስተማረችም እሷ ነች ሁሌ ስለምታስታውሰኝ ይሄው በህዝብ ፊት ልናገርላት መኪናውን አቆምንና ሩቅ አቆምንና ሁለተኛ ከተማውን እስክንለት አንፈልግም ብለን ሆቴል ገብተን ቁጭ ብለን አንድ ቀን በረንዳ ላይ ቁጭ አለና አንድ ነገር አየን እስቲ የሚስቅ ስማይል የሚያደርግ ወይም ጮክ ብሎ የሚያወራ ሰው እንቁጠራል ብንፈልግ የለም why busy ነው ጆሮ ውስጥ መንስኑና ከቷል መሄድ ነው ቦርሳው መሸከም ነው ጣዋት ነው ፎከስድ ነው ቡና ጠጣ አልጠጣ ጸጉሩ ረዘመ አጠረ ነጭ ነው ጥቁር ነው nobody cares ምን ይላሉ a city that never sleeps የሲንጋፖርን የኢንዲያን የብራዚልን የኢትዮጵያን የሳውዝ አፍሪካን የሚድል ኢስትን የኦይል ዋጋ ይወስናል ይሄን ይወስናል እዛ ሲመሽ እዚህ ይነጋል ይሄ ከቢሮ ሲወጣ ይሄ ይገባል ይሄ ይሰራል principle focus ለዚህ ነው the financial capital of the world ሆኖ ማንንም እንዳይነቀንቀው አድርጎ ቁጭ ያለው focus if you focus you will perform performance የሚያመጣ ይሄ ነው work ethics የምንለው ይሄ ነው work ethics ነው የማይረባን environment ቀይሮ conducive የሚያደርገው work ethics ነው perform ማድረግ ነው እንግዲህ ይሄ የራሳችንን የሥራ ባህል ማዳበር ነው ወገኖቼ ሆይ ስንፍና የድህነት ማግኔት ነው በጣም ሀብታም የሆኑ ሰዎች ሰነፍ ልጆችን ይወልዱና ያ ሰነፍ ልጅ ስንፍና ስላለበት ድህነትን ከየትም ስቦ ያመጣዋል የአባቱን ፎቅ ይሸጣል መኪናውን ይሸጣል ይጨርሰዋል ስንፍና የድህነት ማግኔት ነው ድህነት በዙሪያችን ካለ ማግኔት አካባቢያችን አለ ማለት ነው ማግኔቱን ፈልጉና አጥፉ ማግኔቱ ከጠፋ ያ አትራክት የሚያደርገው ፓወር ይጠፋል ማለት ነው ስንፍና this is poverty mindset poverty circumstance ብዙ ጊዜ ያንን ነገሮች ይሄ የስንፍና ስርዓቶች የስንፍና ላይፍ ስታይል የሚያደርገው ነው ድህነትን
ከዓለም ጥግ ስቦ ያመጣዋል። ያ ምንም የመሰለ ቱጃር ቤተሰብ ውስጥ ስቦ የሚያመጣው ስንፍና ነው። ስንፍና የፐርፎርማንስ ጠላት ነው። የሚቀጥለውን የመጨረሻውን 2 ቃላት ልስጣችሁ። እንዴት ነው ለአዲሱ ዓመት የምንዘጋጀው? ነምበር 1 ፐርሰፕሽን፣ ትክክለኛ ቪዥን። ነምበር 2 ፕሪፓሬሽን፣ ዝግጅት። ነምበር 3 አክሽን ኦሪየንትድ ላይፍ ወይም ፐርፎርም ማድረግ ነው። አራተኛው በጣም ወሳኝ ነገር ነው፣ ፕሮዳክቲቭ መሆን ነው። እያንዳንዱ ሰው በህይወቱ የሚሸጥ ነገር ሊኖረው ያስፈልጋል። የሚሸጥ ነገር ማለት something of value ያስፈልጋል። የሚሸጥ ነገር ያስፈልጋል። የሰው ልጅ ሲፈጠር በፍጥረቱ ላይ የተነገረ አንድ ቃል አለ። be fruitful, multiply and fill the earth and have dominion የሚሉ 4 ቃላት በሰው ላይ ተነግረዋል። አፍራ፣ ከዛስ ብዛ፣ ከዛስ ምድርን ሙላ፣ ከዛ ምድርን ግዛ። This is divine words pronounced over human life. በሰው ልጆች ላይ የተነገረ ቃል ነው። ማፍራት አለብን። የምናፈራው ነገር ደግሞ something of value ነው። something of value ያለውን ነገር የሚያፈራ ህዝብ ሁል ጊዜ ሀብታም ይሆናል። የሚሸጥ ነገር ያስፈልገናል። ሁል ጊዜ የሚሸጥ ችሎታ፣ የሚሸጥ ሐሳብ፣ የሚሸጥ ምርት እጅግ በጣም ያስፈልገናል። ቻይኖች ምርታማ ከመሆናቸው በፊት በጣም የሚጣሉ፣ የሚጋጩ፣ ባህላቸውን ሴትል ያላደረጉ፣ ችግራቸውን ያልፈቱ ነበሩ እና ትልቁን የቻይና ግርግዳ ሄጄ 2-3 ጊዜ ወጥቼ ወክ አድርጌበት ጎብኝቼዋለሁ እና ሁል ጊዜ ቢግ ቻይና ዎል ላይ ሲሄድ አንድ የሚገርመኝ ታሪክ አለ። በዚህ ወገንና በዚህ ወገን ያሉ ሰዎች በጣም ስለሚጣሉ ነው ግርግዳውን የሰሩት ላለመገናኘት። ያን ግርግዳ ከፍ አድርገው ነው የሰሩት፣ ሰፋ አድርገው ነው የሰሩት። ያለቀው ያንን ያለ ሲሚንቶ ያለ ቴክኖሎጂ የተሰራን ግርግዳ ለመስራት ያለቀው የቻይና ቁጥር ህዝብ ቁጥር ስፍር የለውም። ጊዜ፣ ጉልበት፣ ገንዘብ አልቆ ረጅም ግርግዳ ሰርተው ከጨረሱ በኋላ ታረቁ። ከዛ ቼርማን ማኦ ሴቱንግ መጡ። ካልቸራል ሬቮሉሽን መጣ፣ ኮሙኒዝም መጣ፣ ተጨራረሱ፣ ብዙ ነገር ሴትል አደረጉ። ወደ ፕሮዳክቲቪቲ ሲቀየሩ ግን፣ ወደ ማምረት ሲቀየሩ ግን ኢንተርናል ጦርነት የሚባል አስወገዱ። አሁን በጣም የሚገርመኝ በባቡር በአሮጌ ባቡራቸው በአዲስ ባቡራቸው በቡሌት ትሬናቸው በአሮጌ ባቡራቸው ሄጃለሁ። በተለይ በአሮጌ ባቡራቸው ገጠራቸው ውስጥ ስጓዝ አንዱ ባቡር ብቻ 4 አልጋ ነው ያለው። ሌሊትና ቀን ነው የሚጓዘው። ትተኛለህ ከማታውቀው 4 ሰው ጋር። በዚህ 4 ጉድ ነው ያየሁት። ፕራይቬት ሩም የለመድኩ ብቻዬን መተኛት የምወድ ሰውዬ በዚህ 4 ደግሞ የሚገርማችሁ ወንድ የለ ሴት የለ እንደፈለገ ነው የሚገባው። ፎከስድ ነው። ከዚህ ወደ ፋብሪካው ይሄዳል፣ ይወጣል፣ ይሰራል። ሌሊትና ቀን ነው የሚሰራው። ጋፕ አለ። ግራንድ ፓረንት እና ግራንድ ቻይልድ ነው ኮሚኒቲ ውስጥ ያለው። መሀል ያለው ጀነሬሽን ፋብሪካ ነው ያለው። ኢንቫይሮንመንቱ ዲስትሮይድ እስኪሆን ድረስ፣ ኦዞኑ እስኪቀደድ፣ በደመናው እስኪጨልም ድረስ ጨክነው ፋብሪካውን 24 ሰዓት ባለ በሌለ ጉልበቱ ሰሩ። ከመጨረሻ ድህነት፣ ከመጨረሻ ግጭት፣ ከመጨረሻ ጥላቻ እዛ ላይ ወጡ። የሚፈልገውን ነገር በሙሉ ዓለም ሁሉ የሚገዛው ዛሬ ከቻይና ነው። ወደደም ጠላም ፕሮዳክቲቭ ኮሚዩኒቲ ስለሆነ ይሸጣል። አሜሪካን ሀገር ማንኛውም ሰው ኢኮኖሚ ቢዝነስ ፕላን በሚያወጣበት ጊዜ ሁሌ ቻይና ፓርት ነው፣ ከቻይና ነው የሚያመጣው። ላንዲንግ ኮስት ይላሉ። ከቻይና መጥቶ አሜሪካስ አርፎ የሚሸጥበትን ሁል ጊዜ ከቻይና ነው የሚገዛው። ኤር ኮንዲሽነር፣ ሜዲሲን፣ አሁን ደግሞ የመኪናን ኢንዱስትሪ በሙሉ እያርበደበዱት ነው። የጀርመን ቴክኖሎጂ ይገዛሉ፣
ዲትሮይት ታላላቅ የአሜሪካን የመኪና ማምረቻ ካምፓኒዎች ተደናግጠው ተደናብረው የሚገቡበት ጠፍቷቸዋል። ጀመረ ገባ። ፕሮዳክቲቭ ከሆንክ የሚሸጥ ነገር ካለ ሁልጊዜ ተፈላጊ ትሆናለህ። ሁልጊዜ የሚሸጥ ነገር ያስፈልገናል። የሚሸጥ ነገር በአእምሯችን፣ በእጃችን፣ ከአፋችን፣ ከህይወታችን መመረት አለበት። የሚሸጥ ነገር፣ የሚሸጥ የእርሻ ምርት፣ የሚሸጥ የፋብሪካ ምርት፣ የሚሸጥ ችሎታ፣ የሚሸጥ መልክ፣ የሚሸጥ አቅም፣ የሚሸጥ ንግግር፣ የሚሸጥ ጽሁፍ፣ የሚሸጥ ክህሎት ያስፈልገናል። you have to have something of value። ስለዚህ በሚቀጥለው ዓመት እኔ ምንድነው ማመርተው? what do I produce? ሞደው መጽሐፍ ቅዱስ ላይ እንደዚህ ያለ እኔ እውነተኛው የወይን ግንድ ነኝ፣ አባቴም ገበሬ ነው፣ እናንተ ቅርንጫፎቼ ናችሁ። አባቴ የሚያፈራውን ቅርንጫፍ አብዝቶ እንዲያፈራ ያጠራዋል፣ የማያፈራውን ደግሞ ይቆርጠውና ወደ ማያቋርጥ እሳት ይጥለዋል። my friends ከዓለም ገበያ የምንቆረጠው፣ ከዓለም ኮሚኒቲ የምንቆረጠው፣ ከመስሪያ ቤት የምንቆረጠው፣ ከኢኮኖሚክ ኦፖርቹኒቲ የምንቆረጠው it's dependent on your productivity. what do you produce? ይሄ ፕሮዲውስ የምናደርገው ነገር it is extremely important. productive የሆነ ነገር እንዴት ነው ፕሮዲውስ የምናደርገው? አካባቢ አለ፣ በዙሪያ አለ። አንድ የኔ ምሳሌ ልንገራችሁና ወደ መጨረሻዊ ፖይንት ልምጣ። የኔ ትምህርት ቤት ሁለት የተለያዩ ትምህርት ቤቶች፣ ብዙ የተለያዩ ትምህርት ቤቶች አሉ። አንደኛው በጣም ወደ ገጠር ሻሸመኔ በትንሽ ገንዘብ ሰዎች የሚማሩበት ነው። አዲስ አበባም ላይ ደግሞ ካምብሪጅ በጣም በብዙ ገንዘብ ሰዎች የሚማሩበት ነው። ሁለቱም ትምህርት ቤት ነው። ሁለቱንም ልጆች እናቶቻቸው ይወዷቸዋል። የኬምብሪጅ ትምህርት ቤት ግን እናቶች ብዙም ገንዘብ ብዙም አቅም ስላላቸው ፓክ የሚያደርጉት ምሳ ብዙ ነው። ከልጁ ወይም ከልጅቷ አቅም በላይ ነው። ብዙ ጊዜ ፍሩት ያደርጋሉ፣ ፓስታ ያደርጋሉ፣ ኩኪስ ያደርጋሉ። ልጁ የሚጠግብ አይመስላቸው። ልጁ ያን ሁሉ አይበላው። ትምህርት ቤቴ ሳይ ብዙ ምግብ ዳምፕ ይደረጋል። ይሄ ምግብ ማን ሊበላው ይችላል ብዬ አሰብኩና ዶሮ። ስለዚህ ሄድኩና የዶሮ ቦታ አዘጋጀው። ስለ ዶሮ ስፈልግ አንድ በጣም የምወደው ጓደኛዬ የዶሮ ስራ እኮ ጀምሬያለሁ ብሎ ፎቶግራፍ ላከልኝ። ከማልጠብቀው የምወደው ጓደኛዬ ደግሞ ሰለሞን ጋጋ የሚባል አርቲስት ነው። እስቲ ቆምና ሰላም በላቸው። ኬጁክ እንዴት እንደሚገዛ፣ ምግቡ እንዴት እንደሚገዛ፣ ምናምኑ እንዴት እንደሚገዛ ሁሉ አሳየኝ። ከዛም በኋላ ዋለ የሚባል አንድ ጎበዝ ጎጃም የገበሬ ደግሞ እንትን ያቀርብልሃል አለኝ፣ ዶሮዎቹን ያቀርብልሃል አለኝ። ስለዚህ 1000 ዶሮ አመጣሁና አስገባ። ትልቁ የዶሮ ቢዝነስ ኮስቱ ምግቡ ነው። እኔ ደግሞ እናቶች ይኑሩልኝ ዶሮቼ ይገርማችኋል 5 ስታር ሆቴል ነው የገቡት። all of a sudden 1000 ዶሮ 900 እንቁላል 970 እንቁላል ይጥላል። ይሄንን ለሆስፒታሎች፣ ለኦርፈኔጆች፣ ለአረጋውያን፣ ሰፈራችን ላሉ ድሆች፣ ለቤተ ክርስቲያኖች እየሰጠው ምርቃት። ዙሪያን ከተመለከትክ የሆነ ሪሶርስ አለ፣ የሆነ ኦፖርቹኒቲ ደግሞ አለ።